ይፈጠር እንደነበር አሳይክ ነበር እንደዛ አይነት ሰው አይመስለኝም እሱ ነገር ደግሞ እኔ አልፈልግም እኔ ያለውኝ ደግሞ እንደዚህ አይነት ነገር አይፈጠር እኔ ያናደደኝ እኮ እሱ ነው እኔ እኮ ያናደደኝ እሱ ነው ልጁ ሞቶ ቢሆን ኖሮስ ምን ሊያመጣ ነበር ብሩን ለመስጠት ይሁን ዛሬ ልናገር ላንተ ብሩን ለመስጠት እየመጣ እሱ ከቤት ነው አይደል እንደዛ አንጠልጥሎ ያበሻቀጣ ያስወጡት አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች ደህናችሁ እኔ ደህና ነኝ አልহামዱሊላህ አለውላችሁ ትላንትና የሆነ የተፈጠረ ነገር አለ መሰል ቻቱም ትላንትና ፖሊስ ምናምን አይቻለሁኝ ሰው እንዴት በዚህ ልክ የሰው ልጅ አይረዳም ቆይ በእናታችሁ ማለት በጣም ደብሮኝ ነው የመጣሁት በጣም ልናገር ነበር በጣም ብዙ ነገር ልናገር ነበር ግን በዚህ ልክ ፖሊስ ይዞ እስከመሄድ ኢትዮጵያዊነት የሚባል ነገር አለ አይደለ ጓደኝነት የሚባል ነገር አለ መታወቅ የሚባል ነገር አለ እሱን አውርቶት ቢሆን እሺ ግን ፖሊስ ጋር እስኪደርስ ድረስ የህግ አካላት ጋር እስኪደርስ ድረስ ነገሩ መሆን አልነበረበትም እንደዚህ ይሄ የህፃን ልጅ ስራ ነው በዚሁ አጋጣሚ ሊደብርክ ይችላል ምናምን ግን አይመለከተኝም ምንም ነገር ሊሰማክ ይችላል እዚህ ጋር የሞተር አደጋ ደርሶበት ምን ያክል እየተሰቃየ እንደነበር ታውቃለህ ነግሬ ካለው በጣም ብዙ ጊዜ ደውለክልኝ አስረድቼ ካለው ያለውን ነገር በሙሉ ተናግሬ ነበር ቤተሰብ እኔ መውቀስ አይደለም የምፈልገው ግን ሰው ተነግሮት ካልገባው ምንም እኔ እንደሰው አልቆጥሮም ያንሰው እንዴ ብር እኮ ይመጣል ይሄዳል ይጠፋል አይደል ይጠፋል ይመጣል ግን የሰው ልጅ ነው እዚህ ጋር እየተጎዳ የነበረው እኔ እዚህ ያደርኩትኝ እንዴት እየሆንኩኝ እንደነበር አውቃለሁኝ ኧረ ቢስሚላህ ብቻ ግን እንደዚህ አይደረግም ቤስት ነበር ቤስት ይሄው በማያውቀው ነገር ነው እስከዛሬ ድረስ እየተንገላታ ያለው ምንም በማያውቀው ነገር ማለት ነው ምንም በማያውቀው ነገር ትላንትና ማይዩቲኝ እንደዛ ስቅቅ ብሎ ነበር ልጁ ጀሚል እንደዛ ስቅቅ ብሎ እኔ ጆሉጣ እንዴ ከቡታጀራኒ በጣም ተጨነኩኝ እኮ ቤስት ዴና በጣም ነው የተጨነኩትኝ ወላሂ እንደዛ አይደረግም በቃ ያስጠላል ትተዋወቃላችሁ አይደል የት ምን ሀገር ጥሎ እንዳይጠፋ ነው ሀገር ጥሎ እንዳይጠፋ ላንተ ብሩን ለመስጠት ይሁን ዛሬ ልናገር ላንተ ብሩን ለመስጠት እየመጣ ያለ እኮ ነው ይሄ አደጋ ይደረሰው ምን ወተን እንደዚህ ብለን ብዙ ነገር እኮ አልፈናል አይደል እኔ በስልክ ደውሌ ብዙ ነገር ተናግረሃል ማንንም እያስመሰለብክ አልነበረም ማንንም ምንም ነገር እያለክ አልነበረም በጣም ስሜታዊ ሆኜ ነው እየተናገርኩኝ ያለሁት እንዴ እኔ በቪዲዮ አልነበረም ማየት የነበረብኝ በቦታው በሆነ ኖሮ እኔ ማደርገውን አሳይክ ነበር አረብ ስሚላ እንደዚህ አይደረግም ብቻ ይሰማ ትንሽ እሺ እኛ ልክነን ይያልኩኝ አይደለም ቤተሰብ ግን ጀሚል በሰዓቱ ብሩን ለብሩክ ሊያቀብል እየሄደ ያለ ነው ይሄ ሞተር አደጋ ይደረሰው ልጁ ሞቶ ቢሆን ኖሮስ ምን ሊያመጣ ነበር አያድርግብን ምን በቃ አይደለም መጥቶ አልቅሶ መሄድ እኮ ነው እሱ ነገር ደግሞ እኔ አልፈልግም እኔ ያለውኝ ደግሞ እንደዚህ አይነት ነገር አይፈጠርም አለቀ በቃ ብሩን ደግሞ ሳውጩ ብሎ አይደለም የሚያስወጣኝ እኔ ነኝ ያወጣሁት እኔ ነኝ የጨረስኩት ለምን ጓደኛዬ ታሞ ስለነበረ በቃ አሳከምኩበት ህይወት ይበልጣል ብር ይመጣል ህይወት ይበልጣል እንደዚህ ባንገማመጥ ጥሩ ነው ወላሂ ቤስት በጣም ደብሮኝ ነው ይሄን ቪዲዮ እየሰራሁኝ ያለሁት ምክንያቱም እኔ በቪዲዮ እኔ እንኳንም በዛ ጋር እንኳንም አልነበርኩ ምን ይፈጠር እንደነበር አሳይክ ነበር እንደዛ አይነት ሰው አይመስለኝም ነበር መረጋጋት የሚባል ነገር እኮ አለ እኔ እናንተ ተደዋውለን ስንት ነገር አወራን አይደል እንዲያስረዳው ራሱ እኮ አልፈቀደለትም ውሰድልኝ እንደዚህ አይደረግም እኮ አሁን እኔ ይሄን ቪዲዮ ጀሚል ጋር ሳልሄድ ነው የምሰራው ከዛ ጀሚል ጋር ከሄድኩኝ በኋላ ቪዲዮ በተከታታይ ነው የምለቀው እኔ ይሄ ነገር አይስተካከልና በተከታታይ ለቃለሁ ልጁን ገና እኮ አልተሻለውም አንተ እግሩ እኮ በስርዓት መራመድ እኮ አልጀመረም ምንም አልሆንክም እያለ እያሉ ብታይ እንጂ እኔ እንደዚህ አይነት ሰው አይቻልም ሲቀጥል እኔ እናንተ በአካል እንገናኝ ሌላ ነገር አይደለም ታረዳከኝ አይደለ እኔ ነኝ አይደለም ብሩን እሰጣለሁ ያልኩት እሰጣለሁ አው አሁንም ቢሆን ቃላችንን አልበላንም እኮ እንሰጣለን ብለንካል እንዴ በዚህ ልክ እንድንናናቅ አልፈልግም ደግሞ ያየሁትኝ ነበር ቪዲዮን
የኔን ስም እየጠራክ ነበር እኔ እናንተ የሚያገናኘን ነገር የለም እሰጣለሁ ብዬ ካለኝ ሲኖረኝ እሰጥካለሁ አለቀ በቃ ሌላ ነገር ግን ከፈለክ እኔም ባካል መተማውራት ትችላለህ ማንንም አንተ የሚፈራክ የለም አንቺ ያ ታማሚ ልጅ ምን አርግ እኔ ያናደደኝ እኮ እሱ ነው እኔ እኮ ያናደደኝ እሱ ነው ደሞ ነገር ይወልኝ ደውሎልኝ ብሩ ዲ ቪዲዮ ያየ አንተ ቁጭ ብለን ነው ያደርን ያለ ነው ያልኩት እንዴ ስለብር ይሄን ያክል ስግብግብ ሆነ ያስፈልግም ወላ እንዲያስረዱ አልፈቀደም እኮ አሳዩ እኔ ደግሞ እንተያያታለን እንዴ እኔ ከዚህ ሀገር ይዤው ልጥፋ እንዴ የሉ ሰደው ቆይ ያለ ደብቀው እንዴ ሌላውን ተው ችግር የሆነብን እሱ ነው በቀን ውስጥ እንዴ እንደሚደውል ብታይ ቤስት አይታል አይደል አብረን በነበርንበት ሰዓት እንኳን ሲቀጥል እኔ ማደርገውን ነገር እኔ ያውቃለሁ አንተ በሰው ነው አይደል እየሄድክ ያለከው እኔም ማደርገውን አውቃለሁ በቃ ህግ ይዳኘን ካልክ ህግ ይዳኘናል ከዛ ግን ለማን ምን እንደሚወሰን ሁለታችን እናያዋለን ጀሚል ራሱ አይገባም ሁለታችን እኔ እናንተ እንታያያለን እንደዚህ ይገፈተራል አረ ምን አይነት ባለጌ ቢሆን ነው በእናት እኔ በጣም ነው የደበረኝ የምር እኔ አከብረው ነበር እንደውም ራሴን እንደ ጥፋተኝነት ነበር እየቆጠርኩ የነበረው ይኸውልህ እኔ አሁንም ቢሆን ነው የምናገረው ነገር ምንም አይመጣም ጀሚልንም ቢሆን ሄጄን ያወራውልኛው ጧት መግባት አይቻልም ስለተባልኩኝ ነው ግን ሄጄ አያዋለሁ ከዛ በኋላ ግን ጀሚል መጥፎ ሁኔታ ላይ ይሁንና እኔ ሀያት ብለህ እንዳጠራኝ እኔም ማን እንደሆንኩ አንተም ማን እንደሆንክ እንተያያለን አንቺ ከሱ ጋር በማይመጣ ነገር ነው የመጣህብኝ ሰማካ በማይመጣ ነገር ነው የመጣብኝ ከሱ ጋር የመጣው ጓደኛው እኮ አዝኖለት ረፍ እንዲያትሁን ምናምን እያሉ ራሱ አልሰማም ያለው ከሱ ጋር የመጣው ጓደኛው አይቻለሁኝ እኔ ሙሉን ማይ ስለደበረኝ ነው ከዛ እንተያያለን እኔ እናንተ በቃ ሌላ ምንም ማውራው ነገር የለም እንተያያለን እስከ መች ድረስ እንደምንዛለቃ ደግሞ እንተያያለን ብር ነው አይደል 50,000 ብር አፍንጫ ላይ ነው መወረውርልህ አፍንጫህ ላይ ግን ልጁ አንድ ነገር ይሁን ተጽዕኖ ይፈጥራል እኮ አው እዛ እንዴት መድኃኒት አለበት ተጽዕኖ ይፍጠርበት እኔ አንድ ነገር ሆኛለሁ ይበለኝ እንተያያለን ከዛ እኔ ሀያት ብለህ እንዳጠራኝ አንድ ነገር ይሁን ቤስቲ ወላሂ የምሬ ነው አንድ ነገር ይሁን ልጁ ትንሽ እንኳን ጠባሳ ይቀርብሩ ላይ ከዛ እንተያያለን የሱ 50,000 ብር በቃ ትልቅ ነገር ነው ለልጁ ሞቶ ቢሆን ኖሮስ ምን ከመቃብር ፈንቅሎ ብሩ ሊሰጠው ነው እሱ ስንት ነገር ብሎ አልሰማም ነው ኮንታያያለን ለባል ብለው ነበር ምናምን ቻን ያሳየዋለሁ በቃ እሷ ሴት ናት አቅም የላትም ብሎ ከሆነ ከሱ የዋስኩኝ እንደሆንኩኝ በደንብ ነው ማሳየው በማውራት አይደለም በተግባር ነው ኢቭን የኔንም ስም በደንብ እየጠራክ ነበር አይቻለሁ እሰጣለሁ ብላ ምናምን አሁንም ቢሆን ማንንም ያንተን ብር ይበላ የለም ብሩክ ይሰጣል ደለው ምን ብለው ይሰማል እንዴ እኔ እንደዚህ አይነት ሰው መስለኝ እሱ እኔ ዛሬ ያስወጡትና 50,000 ብር አይደለም አንድ ብር አልሰጠው አስፈርመን ምናምን እያሉ ነው አንድ ብር አልሰጠውም ቤስት ዛሬ ጀሚል አይለቀቅ ከዛኔ አንድ ብር ከሰጠውት ጀሚል ራሱ አይሰጠውም እንዲ በጣም ባለጌ መሆን አያስፈልግም ልጁ ያለበትን ችግር በደንብ ታውቃለህ ካንተ በላይ እንደውም በደንብ የሚያውቅ የለም አሁን ጀሚል ጋር እንሄዳለን ቤተሰብ አሁን በለናንተ በደንብ የምነግራችሁ ነገር ጀሚል ጋር ይሄድና ያለበትን ሁኔታ አረጋግጬ ሌላ ነገር እየተፈጠረ ከሆነ ወላሂ ያለቀው እኔ ቤስት ነግሬካል በጣም ነው የደበረኛው ላይ በጣም ማለት ነው ገባክ አይደለ እሱ ከቤት ነው አይደል እንደዛ አንጠልጥሎ ያበሻቀጠ ያስወጡት አይደለ እኔ ደግሞ ማደርገውን አሳየዋለሁ ሰማከኝ አይደለ እሷ ሴት ናት ምናምን ሰው አታውቅም አይደል አንተ ለሰው ማታውቀው ብታጅራ ውስጥ እንደውም ሰው አንተ አታውቅም እኔ ምን ያክል ርቀት እንደምንሄድ ከዚህም በፊት አውርተናል እኔ እና እሱ ገባክ አይደለ ፖሊስ ይዤ መጥቼ አያስፈልግም እኮ እንደዚህ አያስፈልግም ነበር እኮ እንደዚህ ወላሂ ቢሆን ጓደኛ አይደል መስሎ እኔ ይኸውልህ አሁን ነገርኩኝ አይደለ ትላንትና ነው አይደል እንደዛ በሻቅጣ ይዘው ተሄዱት እኔ ነገ አስፈታዋለሁ ከዛ በቻልኩ ታቆም እንደውም ማለት ነው ቤተሰብ አሁን ነው የምሄደው አሁን
አሁን 5 ሰዓት ከምናምን ነው አይደለ? አሁን እሄዳለሁ። ከዛ ያለውን ነገር አረጋግጣለሁ። እስኪ እሱን አላስፈታው አቅም አይኑረኝ እኔ ጀሚልን የማስፈታት አቅም አይኑረኝና ከዛ በኋላ ነው እኔና እሱ ይለይልኝ። ባለጊ ምን አረብስ እኔ ከማንም ጋር መነካካት አልፈልግም ነበር፣ ግን እንደዚህ አይነት ሰው ሳይ ደግሞ በጣም ነው የምበሳጨው፣ በጣም ነው የምናደደው። ማራው ነው የሚያናደውልኝ። ካብናት እኔ በጣም እየተበሳጨሁ። እሺ ነይ ቆይ እኔ ይሁን ቤስት አሁን ነው መሄድ ያለብን። እዚህ ጋር እንደውም ቆመን ምንም አናደርግ ተረዳኝ አይደለ? እንሄዳለን እኮ እዚህ ምንም አናደርግማ። ሄደን ዘመን ሰራውን ነገር መፈየር ነው ያለብን አይደለ? እሱ እዛ ጌት እንትን እያለ ነው አይደለ? እሱን እዛ ለማስፈረድ ሌላ ነገር ውስጥ እየገባ ነው አይደለ? እኔ ደግሞ ለቃል ብሎ ብቻ እኮ ነበር የወሰዱት። ለቃል ተብሎ እንዴት ታዲያ ይታደራል? እንዴት ይታደራል? ለቃል ከተወሰደ እኮ በዛው እኮ ነው የሚጨረሰው እንዴ? እንትን ብሎቹ ይላል ተነዶባቸው ወይ ተናግሯቸው አይናገራቸውም። ጀሚል እኔ በደንብ ነው የማውቀው ጀሚልን። እንደውም ከኔ በላይ የሚያውቀው የለም። ገባክ አይደለ? ምንም ነገር አይናገርም። እዛ ጋር ለቃል ተብሎ ከተወሰደ እንዴ ነው የሚታደረው? መስማት የሚፈልጉትን ነገር እኮ ነው ተናግሮ የሚወጣው አይደለ? እኔም እኮ ልነግርሽ አልነበረም አያሳድሩትም ብዬ ልነግርሽ አልነበረም እንደዚህ እንደምትሆኚ ስለማቅ ማለት እኔ ስልኩን አላነሳ ሲለኝ እኮ ጠርጥሬ ያለውኝ ገባክ አይደል? የሆነ ነገር እንደተፈጠረ ጠርጥሬ ያለው እኔ ግን አሞት ለኔ ደብቆኝ ነው ብዬ ነበር። በቃ ሄደን እናናገራቸዋለን። ካልፈቱት የሚደረገው ነገር እናደርጋለን። ምንም ብሎ ነገር አይደለም ይፈቱታል። አለቀ። እሱ አቅም አለኝ ምናምን ብሎ ነው እንደዚህ የሚያደርገው። ኦኬ ይሄን ያክል ርቀት እንዴት አልፈቅደለትም ሲቀጥል ሻውን እንሂድ ነው። ለምንድን ነው እዚህ ምን እናደርጋለን? እሱ ብሩክ ራሱ ይል ያለ እንዳላታቀም ደውልለት አንዴ ደውልለት። የዛ ቀን ሄደ ከቻልክ ደውልለት ባገኘው ደስ ይላል። አይ ስልኩ ራሱ እንኳን በአይን ብቻ ነው የምንተዋወቀው፣ ግን እንደዚህ አይነት ሰው አይመስለኝም ነበር። አንተንም እንደዚህ አይነት ሰው ነው ብዬ አንድም ቀን ጠርጥሬ አላውቅም ነበር። እንዴት እንደተቀያየረ ሰው እንዴት ቆይ ማረዳት ያቅቷል። እግሩን ሳሳየው ራሱ ሊነካበት ምንም አልሆነም እያለ ለብሬ ነው እንደዚህ የሚለኝ። እኔ በጣም እየተናደድኩ ነው። ቆይ እሺ ነኝ እንሂድና እዚህ ምንም አናደርግም ቤት